የትሁት አፍቃሪ እንግዲህ በመጨረሻም ካሌብን የህግ ባለሙያ ነኝ ጠበቃ ነኝ በማለት እንግዲህ ታውቆታል። እንዲሁም ደግሞ ስራዎቹ በብዛት ባለትዳሮች በሚገጥሟቸው ችግሮች መካከል ሲሆኑ ነገር ግን ትልቁን ድርሻ የሚወጣው ጠበቃ አቶ ተመስገን እንደሆነ ራሱን ለካሌብ አስታውቋል። ካሌብ እንግዲህ ሞኙ እውነትም ጠበቃ አገኘው ቴናን ምንቅር አድርጎ ከዛ ቤት ያስወጣኛል በማለት የህግ ባለሙያና ጠበቃ ከሆንክማ እኔም እንደዛ አይነት ኬዝ አለኝ፣ እንደው ካላስቸገርኩህ ምናልባት ወደ ቤት መጥተህ ብናወራና በዚህ ጉዳይ ብንነጋገርበት ምን ይመስላል በማለት እንግዲህ የአቶ ተመስገንን ስልክ ተቀብሎ ወደ ቤት ገብቷል። ቴና እንግዲህ በመጀመሪያ ደረጃ ያሰበችው ሀሳብ እንግዲህ ሁላቸውንም ድብና አድርጋ በመርዝ ልትገላቸው ነበረ። ነገር ግን አባባና ትሁት ነቅተው ስለነበር በዚህ ጉዳይ ሳይሳካላት ቀርቷል። አቶ ተመስገንም እንግዲህ በድብቅ በድቅድቅ ጨለማ ቤቱን ከፍታለት ገብቶ ነበረ። ግን እሱ ነቃና ቴና እቅዳችን ተከሽፎብናል፣ ስለዚህ ተበልተናል፣ በአሁኑ ምንም እየተሳካለን አይደለም በማለት እንግዲህ ወዲያውኑ በፍጥነት መዝለጥ ብለው ይወጣሉ ማለት ነው ከዛ ቤት። እንግዲህ የቤቱ ባለቤት የሆኑት አባባ እንዲሁም ደግሞ ትሁት ኤደንም ከጓደኛዋ ዳኒ ጋር እንግዲህ ተጨንቃ ነበረ። በተለይ ኤደን እንግዲህ በአሁኑ ጠላቷ እኔ ነኝ በእርግጠኝነት፣ ምክንያቱም አንተን እኔ ስለወሰድኩባት ያው ስለምትወድህ በእርግጠኝነት የምታጠቀኝ ትሁት በአሁኑ እኔን ነው ብላ ነበር ያሰበችው። ነገር ግን ትሁት እንደዛ ብላ ስላስፈራራቻት ያው ይበልጥ ኤደን ተጨንቃም ነበረ። ግን ደግሞ አጅሪት ትሁት ሀሳቧን ስላወቀችባት ምንም ነገር ሳይሳካላቸው ቀርቷል። ነገር ግን ቲናም እንግዲህ ያንን የትሁትን አፍቃሪ ከቤት ካስገባቸው በኋላ ይህ ነገርማ የትሁት እጅ አለበት በማለት እንግዲህ ወዲያውኑ ወደ ትሁት ክላስ በመግባት እንግዲህ ትሁትን አንቄ ካልገደልኩሽ ብላ ስትታገላት ነበረ። ትሁትም እንግዲህ ምን አስፈልገሽ ነው ምንም እንደማያውቅ ሰው ሆነ ስታናግራትም ነበረ። ግን ቲና እኔ አውቄብሻለሁ፣ ነቅቼብሻለሁ፣ ቤት ውስጥ ማንም የለም፣ በእርግጠኝነት አንቺ ብቻ ነው ያለሽ። ይህ ደግሞ እኔ ነው እንጂ እንለያይም አንለቃቅም ተጋደልናት እያለች እንግዲህ በጣም ዝትዝትባል ነበረ። አባባም እንግዲህ ያው መጠጡን ስላልጠጡት በጣም ተጨንቆ ለምንድነው ምንም ነገር ያልተፈጠረ በማለት እንግዲህ ሲጠረጥር ነበረ። ይሁን እንጂ ያ ሰው ሞቶ ከወጣ በኋላ ከዛ ቤቱን መፈተሽ ይጀምራል ማለት ነው። አባባ ወዲያውኑ እንግዲህ ፈጠን ብሎ ቲና ከትሁት መኝታ ክፍል ስትወጣ አይቷት ስለነበረ ወደ ትሁት መኝታ ክፍል ነው እንግዲህ የገቡ። ትሁት ደህና ነሽ ወይ በማለት ጠይቋታል። ትሁትም እንግዲህ አባዬ እኔ በጣም ደህና ነኝ በማለት ነው እንግዲህ የመለሰችለት። በሌላ በኩል እንግዲህ ምን አለችው ሲላት እንደተለመደው በጣም ፎከራብኝና ዝታቤን ሄደችው ትለዋለች ማለት ነው። ይሁን እንጂ አይዞሽ ልጄ ምንም አትሆኝም በማለት አጽናንቷት ነበር። ቲናን እንግዲህ ልንቀድማት አልቻልንም ብለው እነሱ ራሱ በጣም አዝነዋል። በአሁኑ ቲና እንግዲህ የምትጫወተው ጨዋታ በጣም መረር ያለና ከእስካሁኑ የከፋ ነው። በእርግጠኝነት የትሁት አፍቃሪ በጣም ብልጥና ኃይለኛ ነው። ከአሁን በፊት ካጋቸው ጋር ስትሰራው የነበረው እጥፍ እጥፍ እንግዲህ ኃይለኛ ይመስላል ማለት ነው። ምክንያቱም ደግሞ በጭንቅላቱ ያስባል፣ በጭንቅላቱ ይሰራል፣ እንዲሁም ደግሞ ይተገብራል። ይሁን እንጂ ይህ ሀሳቧ ስለከሸፈባት አሁንም ሌላ ፍንጭ እፈልጋለሁ ትልና ቁጭ ትላለች። በጧትም እንግዲህ ኤደን እና ዳኒ ወደ ክፍለ ሀገር ሄደን መጋወት አለብን፣ ቢያንስ ደግሞ ከዚች ጭራቅ እስክንራቅ በማለት በፍራቻ ተውጠው ወደ ገጠር ለመሄድ እንግዲህ አባቱን ለማናገር ሞክሮም ነበረ። እንግዲህ አጅሪት ቲና አብራ ተቀምጣ ስለነበረ ታዲያ ምን አገባው እሱ መሄድ ከፈለጋችሁ ለምን ጥርቅ አትሉም ብላ ስጮባቸው ነበረ። ዳኒም እኔ ያናገርኩት አባዬን ነው እንጂ አንቺን አይደለም፣ ደስ ካላለሽ ተነስተሽ መሄድ ትችያለሽ ይላታል። ወዲያውንም እንግዲህ ተነስታ ነበር ብድግ ያለችው። አባባም እንግዲህ ይቺ ትሁት በአሁኑ በጣም ክፉኛ ነገር ነው የምታደርስ በእርግጠኝነት፣ ስለዚህ ለእናንተ ራሱ ትንሽ ሸሸት ብትሉ ይቀላታል ማለት ነው እንግዲህ የመከራቸው። ነገር ግን አሁን ዳኒና ኤደን ወደ ክፍለ ሀገር ሄዱ ማለት ለቲና ስራዋ በጣም ቀለለላት ማለት ነው። አሁን አባቱንም ካሌብንም ትሁትንም የፈለጋት ነገር ማድረግ ትችላለች። ግን ባይሄዱ በጣም መልካም ነበር። እንግዲህ አባባን መርቆ ሸኝቷቸዋል። ከዛ ያው እንግዲህ ሰርጋችሁን ላለመብላት ነው እንዲህ የምትሄዱት ብሏቸው ነበር፣ ግን ደግሞ አይደለም ብለዋል። ይሁን እንጂ ከሄዱ በኋላ ምን እንደሚፈጠር አይታወቅም። እንግዲህ አጀሬት ቲናም እባክህ ጥለኝ አትሄድ እያለች ዳኔን በቃ ስታሳዝነው ምናምን የሆነ በቃ ያዘነ ሰው መስላ እንዲቀርና ኤደንን አልፈልጋትም ብለህ እኔን መርጫለሁ ብለህ ከኔ ጋር አሁን ትለዋለች። ዳኒም እንግዲህ ናቅቶባት ስለነበር እኔ በፊትም እኮ ምርጫዬ ኤደን ነች እንጂ አንቺ አልነበርሽም፣ ስለዚህ እሷን በጭራሽ ልተዋት አልችልም፣ በተለይ ደግሞ በእሷ የማልደራደርባት እንደሆነች ታውቂያለሽ፣ ስለዚህ ምን ብትሆኝ ነው እንደዚህ ያልሽኝ ይላታል። እወዳለሁ ለአንተ ስነ ሁሉም ነገር ትላለች። እንግዲህ እንደተለመደው የነው ውሸቷን ያው ታዘንብለታለች። እሱ ደግሞ በእርግጠኝነት እኔን አትወጂኝም፣ ሁለታችንም እናውቀዋለን፣ አንቺም ምርጫሽን ታውቂያለሽ፣ እኔም አውቃለሁ፣ ሲጀመር
የእውነት ብትወጂ ኑሮ ምንም ነገር ከማድረግ ወደ ኋላ አትይም ነበረ ይላታል። እንግዲህ አዝኖ ያው ጥሏት ነበር የሄደው። እሷም እንግዲህ ብቻዋን ቀርታለች። አጅሬ ካሌብ እንግዲህ ሚስቱን መፍታት ያልቻለው በድርድር ያው ለመፋታት እየሞከረ ነው። ገንዘብ ልስጥሽና ፍችኝ ይላታል። ያው ለትሁት ቀደም ብሎ ትልቅ ሰርፕራይዝ አለሽ ብሎ ነግሯት ነበረ። ሰርፕራይዙ ምንድን ነው ስትለው አይ አልናገርም ብሏታል። እንግዲህ ሆዴን ይቆርጠኛል ስትለው እንግዲህ ያው ይቁረጥሽ ነበር ያላት። እንግዲህ ያው ምርቃት ነው ወይ ስድብ እንበለው እንግዲህ ለትሁት ምርቃት መሆኑ ነው። ብቻ ደስ ብሏታል ይቁረጥሽ ሲላት። ይሁን እንጂ አጀሪት እሺ በምን እንደራደር ትለዋለች። ገንዘብ የፈለግሽውን እሰጥሻለሁ ይላታል። እንግዲያውስ እኔ በምፈልገው ነገር ከሆነ ድርጅቱን እና ቤቱን በእኔ ስም አዙርልኝ ትላለች። አረ የቲናስ እንደው ባሰ ድፍረት እንዴ! የሰው ቤት እና የሰው ድርጅት እንዴት ነው በአንቺ ስም የሚሆነው? መቼ ለፍተሽ ጥረሽ ግረሽ የሰራሽውን ነው ወይ ቲና? ምንም እኮ በቃ አልተቻለችም። ካሌብም እንግዲህ ያው እንደተለመደው ጥያቄው እንዴ ይህ ቤት ሁሉም ያባየ ነው፣ ምንም ሳንቲም እንደሌለ ታውቂያለሽ። ስለዚህ ካለኝ ሳንቲም እና ገንዘብ ላካፍልሽ እችላለሁ እንጂ ይሄማ በጭራሽ አይሆንም ይላታል። እንግዲህ አስፈቻችንም በቃ እንደዚህ ውሃ በልቶት ይቀራል እንጂ አንተንማ አልፈታም ትለዋለች። ቆይ ግን እንደው ይህን ያክል የምትከራከርላት እንደው በገንዘብ የምትደራደርላት ማን ብትሆን ነው እንደዚህ ላገባ ነው ብሎ የምትንጠባረርባት ትለዋለች። ካሌብም እንግዲህ ከትሁት ፍቅር እንደያዘው በይፋና በግልጽ ይነግራታል። ከው ብላ ነበር የቀረችው። ማለት አልገባኝም። ትሁት የቷ ትሁት? ይቺ የቤት ሰራተኛ ብላ እስከምታባተብ ድረስ ደርሳ ካሌብም እንግዲህ ምንም ሳይፈራ አዎ በማለት ነበር የመለሰላት። ቲና ጨሰች፣ ዳኒንም አጣች። ካሌብም እንግዲህ ከቤት ሰራተኛው ጋር ፍቅር እንዳያዘው ስትሰማ ጨለለች። በአሁኑ በጣም ወጥመድ ማዘጋጀት አለብኝና ቅሯም ስለከሸፈባት ወዲያውኑ ፈጠን ትልና ወደ አቶ ተመስገን ቤት ትሄዳለች። አንተ እዚህ ጋር ተገርማል አይደለም? ሚስት ልታገባል ነው ባል ትለዋለች። ምን አትቀልጅ እባክሽ። እባክህ አልቀለድኩም። እንግዲህ አቶ ተመስገን ትሁትን ጠርቶ ሊያገኛት ፈልጎ ካገኛትም በኋላ ከዛ ቤት ነው ውጭና የራሳችን ህይወት እንኑር ይላታል። ትሁት በጭራሽ አሁንም ማሳደድክን ተው በቃ አቁም፣ ሰይጣን አትሁን ትለዋለች። እኔ ሰይጣን የምታረገኝ አንቺ ነሽ ይላታል። እንግዲህ እኔ አይደለሁም ብትለውም ሊሰማት አልቻለም። እንግዲህ እኔ ምርጫ ሰጥቼሻለሁ፣ ከእኔ ውጭ ማንም ሰው በቃ ወድሻለሁ ማፈቅርሻለሁ እንድልሽ አልፈልግም፣ ያረዛ ሰይጣን ነው ወንድ ማለት እንግዲህ አስጠነቀቃታል። ትሁትም እንግዲህ ጠንቁማ ስታለቅስ ነበር። ትሁት እንግዲህ ያላት አማራጭ ዝም ብላ ማልቀስ ነው። እሺ አላለችው፣ ወደ ቤት ነበር የተመለሰች። እንግዲህ ካሌብን መንገድ ላይ ስልክ እያወራ ሰላም እንዴት ናችሁ እያለ እንግዲህ ይሄዳል። የስራ ስልክም ይመስላል እንግዲህ ቲናም ያቀደችው እቅድ ነበረ። ካሌብ ሲመጣ ስልኩን ሌባ እንደሰረቀው አስመስለው፣ ግን ደግሞ አቶ ተመስገን በጣም ጥሩ ሰው በካሌብ ፊት ደግሞ ጀግናና ጅብደን የሰራ ታሪክ አድርጋ ስላ የህግ ባለሙያ እንደሆነ ከዛ በኋላ የውሸት ሰነድ ታዘጋጅና ካሌብ እያንዳንዱ ነገር እንዲፈርምላት ከዛ እንግዲህ ጠበቃው በእሷ ስም እንዲያዞርላት ነው የፈለገችው፣ ብሩንም ሁሉንም ሀብቱን። ይሁን እንጂ ስልኩንም እንግዲህ ካሳረቀለት በኋላ ተመልሶ ይሰጠዋል። ይቅርታ የሆነ ሰው እኮ ሲሰርቀያቸው በቃ መጠውል ይለዋል። እንግዲህ ታወቁ። ስልኩ ስለተመለሰለት እንግዲህ ደስ ብሎታል። አጅሬ ካሌብ ሞኝ ነው እንግዲህ ሞኝ ነገር አረ ነቀበል በሉት እስኪ። ለማንኛውም በቃ አመሰግናለሁ ብሎ እንግዲህ አጅሬ ተመስገን ላለማስነቃት ወዲያውኑ ነበር ሸርተት ብሎ መንገዱን የቀጨው። ካሌብ ግን አቶ ተመስገን እንደው ስልክ ልውሰደው የህግ ባለሙያ ከሆንክማ ለእኔም ታስፈልገኛለህ ይልና ስልኩን ይቀበላል። ዋው በአንድ ቀን እንደዚህ ይሳካል ብዬ አልጠበቁም ነበር ይልና የትሁት አፍቃሪ በደስታ ወደ ቤቱ ይመለሳል። እንግዲህ አጅሪት ቲናም እየጠበቀችው ነበረ ሰፍ ብላ። እሺ ምን ሆነ ታዲያ ትለዋለች። እባክሽ ደክሞኛል እስኪ አረፍ ልበል። እንዴ ሆዴን ቆረጠኝ ተሳክቷል ይላታል። በደስታ ፈነጠዘች። እንዴት አመነህ? አዎ እንደውም ከማመኑ የተነሳ ራሱ ስልኩን ቁጥሩን ሰጠኝ እኮ በጣም አሪፍ ይባባላሉ። ካሌብ የኔ ዕቃ ነው በማለት እንግዲህ ለትሁትም ስታናግራት ነበረ። እንግዲህ ትሁት እንደሚወዳ ስላወቀች እያጸዳች እያለ ቆይ አንቺ የቤት እመቤት ሆነሽ ደግሞ አሁን ሰራተኛ እንዴት ነው የምትሆኙ? ለምን ታጠጃለሽ? እያለቻት ነበር። ትሁትም ስራ ክብር ነው ስትል ያው አጠዳች። ግን ደግሞ አጅሪት ተናዳ ጠጉሯን ስጠመዝዛት ትሁትም ቀላል ሰው አይደለችም እና የቲናን እጅ ጠምዝዝ አድርጋ ትጥላለች። ከዚህ ላይ በጣም ነው ያሳቁኝ። ትሁትና እንግዲህ ቲና እደባደባለሁ ብላ እንግዲህ እጇን ተሰብራ ነበረ። ብቻ እንግዲህ እኔም እኮ እጅ አለኝ አንቺ ፀጉሬን ስትይዥኝ እኔ ቁም የማይሽ ይመስልሻል? ትልና ታንገባላታለች። ከዛ እንግዲህ ጠብቄ በማለት ፎከረች። አጅሬ ተመስገንም እንግዲህ እቅዱን እንዳሳከው ይነግራታል። አሁን እኔ ወደዛ ቤት መተዋወቅ ነው በአሁኑ ወዳጅ መስዬ ያችን ትሁትን መንቅሬን ማስወጣት ከቤት በማለት እንግዲህ አሁን ጠላት ሳይሆን ወዳጅ መስሎ እንግዲህ ገባል።
እንግዲህ ያው ካሌብ ሰው ሊመጣ ነው ብሎ ነግራት ስለነበረ ለትሁት እያዘጋጀች ነው። አባቱም እንግዲህ እየጠበቀው ነው። ግን አባባ እንዴት አላስተዋለው? በባለፈው በጩቤ ሊደበድበው የነበረው እሱ ነው። ለነገሩ መነጽር ስለለበሰ አባባ ራሱ ሊለየው አልቻለም። ካሌብም እንግዲህ ፎቶ ስላላሳየችው የሚፈልጋትና የሚከታተላትን ሰው ትሁት አልነገረቻቸውም። መልኩን ምን አይነት እንደሆነ አያውቁም። ፎቶ ብታሳያቸው በጣም አሪፍ ነበር። ይሁን እንጂ በቃ ከመጣ በኋላ ሰላም ይላቸዋል። አባቱን ማስተዋወቀው። ትሁትም እንግዲህ እንጀራ ልታቀርብ ያው መታጠቢያ ይዛ መጣች። ስታየው አጅሬ ነው በዛቸው እንደው ክው ብላ ልትሄድ ነበር። እሷ አውቃለች እንግዲህ አባትና ልጅ ይንቁ አይንቁ የሚታወቅ ነገር የለም። እንግዲህ የዛሬ ቪዲዮአችን ይህን ይመስል ነበር። በቀጣይ ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ። ያው ትንሽ ጉንፋን ይዞናል ድምጻችን